ሰላም ዛሬ እጅግ በጣም ልዩና የብዙ ሴቶችን ህይወት ሊቀይር የሚችል ምስጢር ይዤላችሁ መጥቻለሁ። ውበት ሲባል ወደ አእምሯችን የሚመጣው ምንድነው? ውድ የሆኑ ሜካፖች ወይስ በማህበራዊ ሚዲያ የምናያቸው ፍጹም የሚመስሉ ምስሎች ናቸው? እውነታው ግን ይህ አይደለም። እያንዳንዷ ሴት በውስጧ እጅግ አስደናቂ የሆነ የተፈጥሮ ውበት አላት። ነገር ግን ብዙ ጊዜ ይህንን ውበት እንዴት አውጥተን እንደምናሳየው ግራ ይገባናል። ዛሬ በዚህ ቪዲዮ ውስጥ ማንኛውንም ሴት ያለምንም ተጨማሪ ወጪ በተፈጥሯዊ መንገድ እጅግ ማራኪና ቆንጆ የሚያደርጓትን 5 ወርቃማ ምስጢሮችን በዝርዝር እናያለን። ይህን ቪዲዮ እስከ መጨረሻው ከተከታተላችሁ በኋላ ስለ ውበት ያላችሁ አመለካከት ሙሉ በሙሉ ይቀየራል። ለቤቴ አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ አብራችሁን ቆዩ። አንደኛው ምስጢር ተፈጥሯዊ የቆዳና የሰውነት እንክብካቤ። አንደኛውና እጅግ አስፈላጊ ነጥብ ተፈጥሯዊ እንክብካቤ ነው። ብዙ ሴቶች ቆንጆ ለመሆን ውድ የሆኑ መዋቢያዎችን መግዛት ያለባቸው ይመስላቸዋል። ነገር ግን እውነተኛው የቆዳ ውበት የሚጀምረው ከውስጥ ነው። እነዚህን 3 ቀላል ነገሮች አዘውትረሽ አድርጊ። አንደኛ፣ በቂ ውሃ ጠጪ። ውሃ ለቆዳችን ምርጡ እርጥበት ሰጪ ነው። በቀን ቢያንስ ከ8 እስከ 10 ብርጭቆ ውሃ መጠጣት ቆዳሽ እንዲያንጸባርቅና ጥራት እንዲኖረው ያደርጋል። ሁለተኛው፣ በቂ እንቅልፍን ማግኘት። ሰውነታችን ራሱን የሚጠግነው በምንተኛበት ጊዜ ነው። በቀን ከ7 እስከ 8 ሰዓት መተኛት የአይን ስር መጥቆርንና ድካምን ያስወግዳል። ሶስተኛው፣ ቀላል የቆዳ እንክብካቤ ወይም ስኪን ኬር። ጠዋትና ማታ ፊትሽን በሳሙና መታጠብ፣ ማርጠብና የፀሐይ መከላከያ መጠቀም ቆዳሽ እድሜሽን ቀድሞ እንዳያረጅ ያደርገዋል። ሁለተኛው ምስጢር ፈገግታና ንጽህና። ማንኛውንም ሴት ወዲያውኑ ውብ የሚያደርጋት ቀላል ነገር ቢኖር ፈገግታ ነው። ፈገግታ በነፃ የሚታደል ግን ደግሞ እጅግ ውድ የሆነ ጌጥ ነው። ሳይንሳዊ ጥናቶች እንደሚያሳዩ ፈገግ የምትል ሴት ኮስሞቲክስ ከተቀባች ሴት ይልቅ ለሰዎች ይበልጥ ማራኪና ተደራሽ ሆና ትታያለች። ፈገግታሽ እውነተኛና ከውስጥ የመነጨ ሲሆን በዙሪያሽ ላሉ ሰዎች ሰላምና ደስታን ይሰጣል። ከዚህ በተጨማሪ የግል ንጽህና ትልቅ ሚና አለው። አንደኛ፣ ጥሩ መዓዛ። ሁል ጊዜ ንጹህ መሆንና የሚስማማሽን ቀላል ሽቶ ወይም ሎሽን መጠቀም ሰዎችን ወደ አንቺ ይስባል። ሁለተኛ፣ የፀጉር ንጽህና። ፀጉርሽ ምንም አይነት ይሁን ምንም ንጹህና የተስተካከለ መሆኑ በራስ መተማመንሽን ይጨምረዋል። ሶስተኛ፣ አለባበስ ነው። ውድ ልብስ መልበስ አይጠበቅብሽም፣ ነገር ግን ንጹህና የተተኮሰ እናም ለአካል ቅርጽሽ የሚስማማ ልብስ መልበስሽ ሁል ጊዜ ቆንጆ ሆነሽ እንድትታይ ያደርግሻል። ሶስተኛው ምስጢር የባህሪና የአነጋገር ውበት። አካላዊ ውበት ሰዎችን ለአንድ አፍታ ቆንጆ ሊያደርግ ይችላል፣ ነገር ግን ዘላቂ ውበት የሚባለው ውስጣዊ ባህሪሽ ነው። አንዲት ሴት ቆንጆ የምትሆነው በባህሪዋና በምላሷም ጭምር ነው። ውስጣዊ ውበትሽን ለማሳደግ እነዚህን ነገሮች አዳብሪ። አንደኛ፣ ደግነትና ርህራሄ። ለሰዎች መልካም መሆን፣ በትህትና መናገርና ሰዎችን ማክበር እጅግ በጣም የሚስብ ባህሪ ነው። ሁለተኛው፣ ጥሩ አዳማጭ መሆን። ሰዎች ሲያወሩ በትኩረት ማዳመጥ መቻልሽ ከአንቺ ጋር ማውራት እንዲወዱ ያደርጋቸዋል። ሶስተኛው፣ ራስን ማሳደግ። መጽሐፍትን ማንበብ፣ አዳዲስ ነገሮችን መማርና እውቀትን ማዳበር ንግግርሽን ጣፋጭና ማራኪ ያደርገዋል። ማራኪ ሴት ማለት የምታወራውን የምታውቅ፣ ለሰዎች ክብር የምትሰጥና አዎንታዊ አስተሳሰብ ያላት ሴት ናት። አራተኛውና የመጨረሻው ምስጢር ከውስጥ የመነጨ በራስ መተማመን። በዋናነት የምናገኘው ትልቁ ውበታችን በራስ መተማመን ወይም ኮንፊደንሳችን ነው። አንድ ታዋቂ አባባል አለ፣ እርሱም በራስ መተማመን ያላት ሴት የምትለብሰው ምንም ይሁን ምን ታምራለች ይባላል። በራስ መተማመን ማለት ፍጹም ነኝ ብሎ ማሰብ አይደለም፣ ነገር ግን ካሉብሽ ጉድለቶች ጋር ራስሽን በሙሉ ልብ መውደድ ማለት ነው። አንዲት ሴት በራሷ ስትተማመን
አንደኛ፣ አቋቋሟና አረማመዷ ይቀየራል። ትከሻዋን ቀና አድርጋ ትሄዳለች። ይህ ደግሞ በዙሪያዋ ላሉ ሰዎች ትልቅ ሳቢነት ይፈጥራል። ሁለተኛው፣ የአይን ንክኪ ታደርጋለች። ሰዎችን አይናቸውን እያዩ ማውራት ትልቅ የማራኪነት ምስጢር ነው። ራስሽን መውደድ ስትጀምሪ ቆዳሽ፣ ፈገግታሽ እና አጠቃላይ የአካል እንቅስቃሴሽ ይበራል። ስለዚህ ዛሬውኑ ራስሽን ማነጻጸር አቁሚ። አንቺ በተፈጥሮሽ ልዩ ነሽ። እንግዲህ ውድ ተመልካቾቼ ዛሬ ያየናቸው ነጥቦች እንደሚያሳዩ ውበት ማለት በአንድ ነገር ብቻ የሚወሰን ነገር አይደለም። እውነተኛ ውበት በራስ መተማመን፣ ራስን መንከባከብ፣ ንጽህናን መጠበቅ፣ ፈገግታና መልካም ባህሪ በአንድ ላይ ሲደመሩ የሚፈጠር አስደናቂ ጥምረት ነው። እነዚህን ቀላል ምስጢሮች በየቀኑ ተግባራዊ በማድረግ በህይወታችሁ ላይ የሚመጣውን ለውጥ ተመልከቱ። ከምንም በላይ ደግሞ ራሳችሁን ውደዱ። ይህን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ለጓደኞቻችሁ ሼር አድርጉ። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየትና ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱ።